በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የዚህ ዩቲዩብ ቻናል ተከታዮች እንዴት ሰነበታችሁ? በዛሬው ዕለት ይዤላችሁ የቀረቡት የትምህርት ርዕስ ከማቴዎስ ወንጌል ከከበረው የኢየሱስ ክርስቶስ ወንጌል መካከል የማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ያለውን ኃይለ ቃል ይሆናል። በዚህ ኃይለ ቃል ላይ ምንድነው ይቅርታ እንዴ ትንሽ ጠብቁኝ። ኦኬ ለነገ አታስቡ፣ ነገ ለራሱ ያስባልና ለቀኑ ክፋቱ ይበቃዋል ይላል። እንግዲህ በዚህ ኃይለ ቃል ተነስተን እግዚአብሔር እውቀትና ጥበቡን ገልጾ እንድንማማር ኢየሱስ ክርስቶስ ይርዳን። የጻድቃን የሰማዕታት አማላጅነት፣ የቅድስት ድንግል ማርያም ተራዳኢነት አማላጅነት፣ የቅዱስ ገብርኤል ተራዳኢነት አማላጅነት፣ ጻድቃን ሰማዕታት በረከታቸው ቃል ኪዳናቸው ከእኛ ጋር ይሁን አሜን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትርጓሜ መሰረት በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ያለው ኃይለ ቃል የሚተረጎመው በስጋዊ ጭንቀትና በመንፈሳዊ ተስፋ መካከል ያለውን ልዩነት ለማሳየት ያለመ ነው። ከቤተ ክርስቲያኗ ትርጓሜ አንፃር ነጥቦችን እንደሚከተለው ማየት ይቻላል። እንግዲህ ለነገ አታስቡ ማለት ምን ማለት ነው? እንግዲህ ብዙዎቻችን በዓለማዊ ሕይወት ስንኖር በጣም አብዝተን እንጨነቃለን፣ በጣም አብዝተን እናቅዳለን፣ በጣም አብዝተን ነገ ስለሚሆነው ስለ ነገ ስለ ልጆቻችን ከ20 ዓመት በኋላ ከ10 ዓመት በኋላ ከ5 ዓመት በኋላ በጣም እንጨነቃለን። ወይም ደግሞ ስለ ትምህርት ዝግጅታችን እንጨነቃለን፣ ስለ ትምህርታችን ስለ እውቀታችን እንጨነቃለን፣ ኢቭን ስለ ጤናችን የምንጨነቅ ብዙዎች ነን። እንግዲህ ከዚህ ጋር የምንማረው ምንድነው? መጨነቅ የሚገባን ለምንድን ነው? እንዴት ነውስ መጨነቅ ያለብን የሚለውን ነገሮች በጥልቀት እናብራራለን። እንግዲህ ለነገ አታስቡ ማለት ምን ማለት ነው? መጀመሪያ ማወቅ ያለብን ይህ ቃል ትጋትን ወይም ለወደፊት ማቀድን የሚከለክል አይደለም። እንግዲህ ለነገ አታስቡ ሲል እንግዲህ እኛ የምንረዳው በመጽሐፍ ቅዱሳዊ በኦርቶዶክሳዊ የመጽሐፍ ቅዱስ አስተምሮ መሰረት ለነገ ማቀድን የሚከለክል አይደለም። ይልቁንም ከመጠን ያለፈ ጭንቀት መጨነቅ እንደማይገባን የሚያስተምረን ጥቅስ እንደሆነ እንረዳለን ማለት ነው። እንግዲህ ለነገ አታስቡ ማለት ምንድነው ስናየው አንደኛ የሃይማኖት ጉድለት ይመለከታል። አንድ ክርስቲያን ነገ ምን እበላለሁ፣ ምን እለብሳለሁ ብሎ ሲጨነቅ የሰማያዊ አባቱ እንደሚያስብለት መዘንጋቱን ያሳያል። ስለዚህ ለነገ አታስቡ ሲል በጣም በመጨነቅ የሃይማኖት ጉድለት እንዳይመጣብን ነው። ይህንን አሕዛብ ይፈልጋሉ እንዴ መጽሐፍ ቅዱስ ላይ ማለት ነው። ይህንንስ አሕዛብ ይፈልጋሉ። እንዴት እናንተ የኔ ልጆች ስትሆኑ በእኔ እቅፍ ውስጥ ሆናችሁ እንዴት ትጨነቃላችሁ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንንስ አሕዛብ ይፈልጋሉ ብሎ የመለሰበትን እናገኛለን። አማኝ ግን ነገን በእግዚአብሔር እጅ አሳልፎ ይሰጣል እንጂ ስለ ነገ በመጨነቅ የሃይማኖት ጉድለት እንዲኖርበት አይጠበቅበትም ማለት ነው። ሌላው ስራና ትጋትን የሚያመለክት ነው። ትርጓሜው አትስሩ አይልም፣ እየሰራችሁ ግን አትጨነቁ ነው የሚለው። ዛሬን በትጋት መስራት የሰው ድርሻ ሲሆን የስራው ውጤትና የነገውን በረከት ለእግዚአብሔር መስጠት ደግሞ ምንድነው? የሃይማኖት ድርሻ ነው። ስለዚህ ትርጓሜው አትስሩ ሳይሆን ስራና ትጋትን እየሰራችሁ ግን አትጨነቁ። ዛሬም ትሰራላችሁ፣ ለነገም ታቅዳላችሁ፣ ግን ምንድነው መጨነቅ የለባችሁ። ግን የሃይማኖት ጉድለት ሲኖርብን መጨነቅ እንጀምራለን። ለምሳሌ በሚቀጥለው ዓመት ለምሳሌ አንድ የባንክ ሰራተኛ ከሆነ የባንክ ማናጀር መሆን አለብኝ፣ እከሌ የሚባል ማናጀር ለቆ እንደዚህ ይሄዳል፣ ወደ ውጭ ይወጣል ብሎ የሚያስብ ከሆነ ያ ቦታ ክፍት መሆኑን የሚያውቅ ከሆነ መጨነቅ አብዝቶ ያበዛል። ማደግ ያለብህ ነው፣ የሌላ አማራጭ መንገድ የለኝም ብሎ ምን ይጀምራል? የተለያዩ አድማዎችን ይጀምራል። በሰዎች ላይ ተንኮል ይጀምራል። የእሱን የሚቀናቀኑት የክፍል ጓደኞቹ ጋር ምን ማሰብ ይጀምራል? የተለያየ ተንኮል ወጥመድና ሴራ ያስባል ማለት ነው። ይህ ምን ያስከትላል? የሃይማኖት ጉድለትን ያስከትላል። ራስህን ባልንጀራ እንደ ራስ ውደድ የሚለውንም ታላቁን ሕግ እንድጥስ ያደርገዋል። ስለዚህ ምንድን ማድረግ አለበት ይህ ሰው ማለት ነው?
ስራውን በትጋት ይሰራል፣ በታማኝነት ይሰራል፣ ሰዓቱን በአግባቡ ይጠቀማል፣ በጣም ከፍተኛ ውጤት ያለው ስራ ያመጣል። በቅርብ አለቆቹ ዘንድ ምን ያገኛል ማለት ነው? ምስጋናን፣ ትሩፋትን ያገኛል። እግዚአብሔርም ጥረ ግራ ቢለውም ሕግም በመተግበሩ እግዚአብሔር ደግሞ ከፍ ከፍ ያደርገዋል። ስለዚህ ምንድን ነው? ከመጨነቅ ይመጣል ኃጢአት ይወልዳል ማለት ነው። በሰዎች ላይ ተንኮል መስራት፣ ሰዎችን በደላቸውን ደካማቸውን ባለቆቹ ፊት በመግለጽ ያን ቦታ ለማግኘት ከሚያደርገው በኃጢአት የተሞላበት እርምጃ ይልቁን ስራውን በትጋት በመስራት በጸሎት በመታገዝ በትጋት በመታገዝ በንጽህና በመስራት ባለቆቹ ፊት ሞገስን አግኝቶ ልክ ዮሴፍ በግብፁ በፈርዖን ቤት ሞገስ እንዳገኘው ሁሉ በፈርዖን ቤት ሹመት ላይ ሹመት እንደጨመረለት ሁሉ ስደተኛ ሲሆን ማለት ነው። በንጽህናው በትጋቱ በታማኝነቱ እንዳገኘው ሁሉ አንድ ሰውም በዚህ መንገድ ለነገ መጨነቅ ሳይሆን በአግባቡ ተግቶ መስራትና ማቀድ ስራና ትጋት ማድረግ እንዳለበት የሚያሳይ የወንጌል ክፍል ነው ማለት ነው። ለቀኒቱ ክፋቷ ይበቃታል ይላል እዚሁ ላይ። ለቀኒቱ ክፋቷ ይበቃታል ይላል። እዚህ ጋር ክፋት ተብሎ የተተረጎሙ ቃል በግዕዙ እኩይ ሲሆን ትርጓሜው መከራ ወይም ድካም ማለት ነው። መከራ ወይም ድካም ማለት እንግዲህ የዚህ ዓለም ድካም ሰፊ መሆኑ የዚህ ዓለም ድካም የዚህ ዓለም ኃላፊ ጠፊ እንደ ጤዛ ረጋፊ ነው። ሰለሞንም ተናግሯል። ሁሉም የከንቱ ከንቱ ነው፣ ንፋስን እንደመከተል ቆጠርኩት ብሏል ሰለሞን። እንግዲህ በዚህ ዓለም ስንኖር የየዕለቱን የኑሮ ትግል ድካምና ፈተና ለራሱ ይበቃል ማለት ነው። ሰው የዛሬውን መከራና ድካም እየተወጣ ገና ያልመጣውን የነገውን ጭንቀት ደርቦ መሸከም የለበትም። ስለዚህ የዛሬው ድካም ይበቃችኋል፣ የነገውን ለነገ ተወት እንደማለት ነው ማለት ነው። ይህ ነው ለቀኒቱ ክፋቷ ይበቃታል የሚለው ሰው። አሁን ከዚህ በተጨማሪ በዚህ ወንጌል ላይ በማቴዎስ ወንጌል ላይ ምዕራፍ 6 የገለጸው ሀሳቦች የሚያጠናክሩ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ መዝሙር ዳዊት ምዕራፍ 55 ቁጥር 22 ስንመለከት ትከሻህን በእግዚአብሔር ላይ ጣለው። ምንድን ነው? ትከሻህን በእግዚአብሔር ላይ ጣለው እርሱም ይደግፋል፣ ለጻድቁም ለዘላለም እንቀጥቀጥን አይሰጠውም ይላል። እንግዲህ ትከሻህን በእግዚአብሔር ላይ ጣለው ሲሉ ሸክምህን ለእግዚአብሔር ስጥ ማለት ነው። አንዳንዶቻችን ከኛ በላይ ሸክም እንግዲህ በሳይንሱ የሰው ልጅ መሸከም የሚችለው የኪሎውን ያክል ነው። ምሳሌ 50 ኪሎ የሚመዝን ሰው 50 ኪሎ መሸከም ይችላል ተብሎ ይታሰባል። እንግዲህ ስጋው ሸክም ነው፣ ከዛ ውጭ መሸከም አንችልም። ስለዚህ ለስጋ መሸከም የ50 ኪሎ ከሆንን ወይም 60 ኪሎ ከሆን 60 ኪሎ መሸከም ከቻልን በመንፈሳዊ ሕይወት ሸክማችን ግን በእግዚአብሔር ላይ ሸክማችን መጣል እንዳለብን። ሸክማችን እግዚአብሔር ነው ሊሸከምልን የሚችለው፣ ጭንቀታችን የሚሸከም እግዚአብሔር። ስለዚህ እግዚአብሔር እንዲሸከምልን ምን ማድረግ አለብን? እኛ እምነት ያስፈልገናል ማለት ነው። ጻድቅ መሆን ለጻድቁ ለዘላለም መንቀጥቀጥን አይሰጠውም። ያችን የስናፍጭ ታክል እምነት ይኖራችሁ ይህንን ሾላ ተነቅለህ ወደዛ ሄድ ብትሉት አንድ ምዕራፍ ተነቅሎ ይሄዳል የተባልነው ለዚህ ነው። ንጹህ እምነት በንስሐ ሕይወት የሚመላለስ ክርስቲያን፣ ኦርቶዶክስ ክርስቲያን፣ እምነት ያለው ክርስቲያን ያቅዳል፣ ይሰራል። ሀሳቡን ግን በምን ይጥለዋል? በእግዚአብሔር ላይ ይጥለዋል ማለት ነው። እግዚአብሔር አንተ ታውቀዋለህ፣ ይህን እሰራልቻለሁ፣ ይህን አቅጃለሁ፣ ይህን እየሰራሁ ነው፣ ይህን ያደረኩ ነው፣ አንተ ግን ፈጽሞ ማለትን መልመድ ይጠበቅብናል እንጂ እንደዚህ አይነት እውቀት አለኝ፣ እንደዚህ አይነት ጉልበት አለኝ፣ እንደዚህ አይነት እቅድ ሀሳብ አለኝ፣ ስለዚህ ይሄ መሳካት አለበት ብለን ዛሬም የዛሬውን የሚፈጸመውን የምንሰራውን ስራ ለዛሬ አብዝተን መጨነቅ የለም። ዛሬ መስራት የሚገባን ዛሬ እንሰራለን። የዛሬ ወር ለሚሰራውም ስራ ዛሬ መስራት የሚገባን ካለን ዛሬ እንሰራለን። ከዛ በኋላ ግን ምንድን ነው መጨነቅ አያስፈልግም ማለት ነው። መጨነቅ አያስፈልግም። በሌላኛው የአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ ምን ይላል? እሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት። እርሱ እንግዲህ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ ያስባልና የሚያስጨንቀንን ሁሉ በእርሱ ላይ ጣሉት። እንግዲህ አማኞች እስከሆን ድረስ እንደዚህ አይነት የመጽሐፍ ቅዱሳዊ ጥቅሶችን እንደዚህ አይነት የመጽሐፍ ቅዱሳዊ አስተምህሮዎችን በአእምሯችንን አስቀምጠን በጭንቀቶቻችን ወራትም ሆነ
በማንጨነቅባቸው ጊዜያቶች ዳዊት ሕግ የእግሬ መብራት ነው እንዳለው እነዚህን ጥቅሶች አእምሯችን ማስቀመጥ አለብን። ሰይጣንም ደግሞ ከአእምሯችን እንዳይወስዳቸው እነዚህን ጥቅሶች ዘወትር ማሰብ ማሰላሰል ይገባናል ማለት ነው። አሁን እንዳለመታደል ሆኖ ብዙ ጊዜዎቻችን የምናሳልፈው በቲክቶክ፣ በሶሻል ሚዲያ፣ በዩቲዩብ፣ በቴሌግራም፣ ኢንስታግራም ይኸውላችሁ አንድ ዩቲዩብ እንገባለን እንወጣለን። አንድ 20 ደቂቃ እንጨርሳለን እዛው። ከዛ የት እንሄዳለን? ፌስቡክ እንሄዳለን። 30 ደቂቃ እንጨርሳለን። ከዛ የት እንሄዳለን? ትዊተር እንሄዳለን። አንድ 20 ደቂቃ እንጨርሳለን። ከዛ የት እንሄዳለን? ቲክቶክ እንሄዳለን። 1 ሰዓት የሚሆን ቁጭ እንበታለን። ስለዚህ አእምሯችን ምን እየሆነ ነው? በእነዚህ ነገሮች ሁሉ በእነዚህ ሶሻል ሚዲያዎች ሁሉ ስንዘዋወር ወደ አእምሯችን የሚገባው የተቀደሰ ሀሳብ ነው? ዓለማዊ ሀሳብ ነው? ወይስ ርኩሰት ሀሳብ ነው? እንዶ ፈንቶና ከንቱ ነው? ዋዛ ፈዛዛ ነው? እንግዲህ በመጽሐፍ ቅዱስ እኮ ማፌዝ፣ ዋዛ ፈዛዛ መናገር እኮ ፍርድ ያስፈርዳል ይላል። ከንቱ ዋዛ ፈዛዛ ወሬ፣ የዝሙት ወሬ፣ የመዳራት ወሬ። አሁን በአብዛኞቻችን ቲክቶክ አካውንት የሚመጡ ነገሮች ካየናቸው በዋዛ ፈዛዛ በከንቱ ነገር የተሞሉ የርኩሰት፣ የዝሙት ሀሳብ፣ የክፋት ሀሳብ። እስኪ ቆም ብላችሁ አስታውሱ። የትኛው ሶሻል ሚዲያ ነው እስኪ ስለ ቅድስና የሚሰብክ ስለ በጎ ሀሳብ የሚያቀነቅን? የትኛው? ብዙዎቹን የምናያቸው ሶሻል ሚዲያዎች ዓለማዊነትን ማለት ከእግዚአብሔር በተቃራኒ የሆኑ አስተምሮች እንደማለት ነው እንጂ ዓለም እንድንኖርባት እኮ ተሰጣናለች ለአጭር ጊዜም ቢሆን በበጎ ስራ ማለት ነው። ስለዚህ ሁሉንም ማለት አይደለም። የተወሰኑ በጎ ነገር የሚያንጸባረቁ እንዳለ ሆኖ ግን ገንዘብ ለማግኘት ሲባል የሆነውን ያልሆነው ሆኗል፣ ያልተደረገውን ተደርጓል እያሉ ርዕስ እየሰጡ በሃይማኖት፣ በፖለቲካ፣ በዘር፣ በቀለም፣ በጎሳ የተለያዩ ሀሳቦች የሚንጸባረቁበት የዝሙትና የመዳራት ሀሳቦች ከፍተኛ እይታ የሚያገኙበት ስለሆነ በዛ መንገድ ብዙ ኦርቶዶክሳዊ ክርስቲያን አእምሮ ሲታጠብ ብሬኖሽ እየተደረገ የቀረበት ሁኔታ አለ። ስለዚህ እዛ ጋር መጠንቀቅ፣ በቀን ስንት ሰዓት ነው ሶሻል ሚዲያ መጠቀም ያለብን የሚለውን ማሰብ ይጠይቃል ማለት ነው። ሌላው ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች ነገር አትጨነቁ ይላል። ይህ በነገር ሁሉ እንግዲህ በሁሉ ህይወታችን በጸሎትና በምልጃ በመጸለይ እንዲያማሉን ለጻድቃን ሰማዕታት መላእክታን እንዲያማሉን በመለመን የሚያስጨንቀን ነገሩ እንዲነሳልን እግዚአብሔር እንዲያስወግድልን እግዚአብሔር እንዲቀይርልን በእርሱ ላይ ጣሉት ነው የሚለው። በእርሱ ላይ ጣሉት። ሌላው ተጨማሪ ብንመለከት በሉቃስ ወንጌል ምዕራፍ 12 ከ25 እስከ 26 ባለው ምዕራፍ ቁጥር 28 እስከ 26 ባለው ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር እንኳ የማትችሉ ከሆነ ስለሌላው ለምን ትጨነቃላችሁ? እንግዲህ እነዚህ የሚያሳየው እኛ ምንም ነገር መቀየር አንችልም። ተጨነቅንም አልተጨነቅንም ምንም መቀየር ነገር አንችልም። በእግዚአብሔር ላይ ከጣልነው ግን የኛ ስራ ሲደመር የእግዚአብሔር ሐሳብ ለውጥ እናመጣለን ማለት ነው። ያሰብነው እናሳካለን። ካሰብነውም በላይ ደግሞ እግዚአብሔር ታምራቶችን ይገልጽልናል። በንስሐ ህይወት ከተመላለስን፣ በጽድቅ ህይወት ከኖርን፣ በሰዎች ፊትም መልካም የሰዎች አርአያ ከሆንን በሃይማኖታችን እግዚአብሔር ታምራት ሁሉ በእኛ እጅ በእኛ ፊት በሰዎች ፊት እንድንፈጽም ያደርገናል ማለት ነው። የስምዖን ጫማ ሰፊውን ታሪክ እናስታውሳለን። ጫማ ሰፊ ነው። በጣም ትሁት ነው። ለአሮጊቶች ውሃ እየቀዳ ለመነኮሳት ውሃ እየቀዳ የሚኖረው ጫማ ሰፊ ነበር። በወቅቱ ግን በእስላሞችና በክርስቲያኖች መካከል በተደረገ የሃይማኖት ክርክር ተራራውን እንዲፈልስ ያደረገ የቅዱስ ቃልን በወንጌል ላይ የተገለጸውን የስናፍጭ ታክል እምነት ቢኖራችሁ ይህን ተራራ ወደዛ ሂዱ ብትሉት 1 ምዕራፍ ይሄዳል የተባለውን በተግባር የፈጸመ ተራ ምዕመን ነበር ማለት ነው። ስለዚህ ከእናንተ ተጨንቆ በቁመቱ ላይ 1 ክንድ የሚጨምር ማን ነው? ትንሹን ነገር
እንኳ የማትችሉ ከሆነ ስለሌላው ለምን ትጨነቃላችሁ ተብለናልና እንደ እግዚአብሔር ቃል ለመኖር ያስችለን። እንግዲህ የአባቶችን ታሪክ መመልከት ይገባናል። አሁን ከመጽሐፍ ቅዱስም ሆነ ከስንክሳር የተለያዩ ታሪኮችን የቅዱሳን ታሪኮችን በምናይበት ሰዓት በእምነት ሆነው ጭንቀታቸውን እንዴት እንዳለፉት ማንሳት እንችላለን። ለምሳሌ የሰራፕታ ሴት አለች አንደኛ ነገሥት ምዕራፍ 17 ላይ ለቀኒቱ ክፋቷ ይበቃታል የሚለውን ቃል በጥልቀት የምታስረዳ ናት። እንግዲህ በዚህ መጽሐፍ ቅዱስ ክፍል ውስጥ ነቢዩ ኤልያስ ወደ ሰራፕታ በሄደ ጊዜ አንዲትን መበለት አገኛት። ሴቲቱ የነበራት አንድ ጭብጥ ዱቄትና ጥቂት ዘይት ብቻ ነበር። ለራሷና ለልጇ አብስላ በልተው ሊሞቱ ሲሉ ኤልያስ ግን አትፍሪ፣ አስቀድመሽ ለእኔ አድርጊልኝ አላት። እንግዲህ በዛን ወቅት ድርቅ የተከሰተበት ወቅት ነበር ማለት ነው። 3 ዓመት አካባቢ ድርቅ በተከሰተበት ሰዓት የተደረገ እንግዲህ ትምህርቱ ሴቲቱ ስለነገው ሞትና ራብ መጨነቋን ትታ የዛሬውን ያለቻትን ጥቂት ነገር ለእግዚአብሔር ሰው ሰጠች። በውጤቱም ዝናብ እስኪዘንብ ድረስ የዱቄቱ ማሰሮ አልለቀቀም፣ ዘይቱን ብልቃጥ አልጎደለም። ይህም ዛሬን በእምነት ለሚኖር ሰው እግዚአብሔር ነገ እንደሚያደርግለት ያሳያል። ያለቻትን እንግዲህ ለነቢዩ ኤልያስ መጀመሪያ እንደውም አንጎታ የሰጠችው። ከዛ በኋላ ግን ዱቄቱና ዘይቱ ከበሉለት እየጨመረ እየሞላ ያገኙት ነበረ። እንግዲህ ምንድን ነው የእግዚአብሔር ቃል የተፈጸመበት ነው ማለት ነው። ስለ ነገ አታስቡ፣ ለነገ ክፋት ይበቃታል የሚለው ሀሳብ የተፈጸመበት ስለሆነ በወቅቱ በዚህ መንገድ ተፈጽሟል ማለት ነው። እንግዲህ ከስንክሳርም የቅዱሳን ታሪክ ማየት እንችላለን። የቅዱስ አባኖብ የነሐሴ 22 ስንክሳር በምናይበት ሰዓት ቅዱስ አባኖብ በገዳም ውስጥ በሚኖርበት ጊዜ ነገ ምን እመገባለሁ ብሎ አስቦ አያውቅም ነበር። አንድ ቀን ለምግብ የሚሆን ምንም ነገር ሳይኖረው ነገ እንግዳ ቢመጣብኝስ የሚል ጥቂት የጭንቀት ሀሳብ መጣበት። እንግዲህ ሰይጣን አባቶችን በገዳም ያሉ አባቶችን ከሚፈትባቸው መንገድ አንዱ በሆድ ነው ማስጎምጀት። እነዚህ በዓለም ንቀው ጥሏቸው የመጡ ምግቦችን በማሳሰብ ማስጎምጀት አንዱ የሰይጣን ፈተና ነውና በዚያም ቅጽበት የእግዚአብሔር መልአክ ተገልጦ ስለ ነገ አትጨነቅ፣ ዛሬን የጠበቀ አምላክ ነገንም ይጠብቃል በማለት አጽናናው። እንግዲህ ቅዱሳን ሰማያዊውን መንግስት ብቻ ስለሚፈልጉ ምድራዊ ፍላጎታቸው በእግዚአብሔር ታምራት እንደሚሟላላቸው የሚያሳይ ታሪክ ነው ማለት ነው። እንግዲህ የቅዱስ አባኖብ ታሪክ። ሌላው ቅድስት ማርያም ግብፃዊት የሚያዝያ 6 ስንክሳር ላይ ታሪኳ የምናነባት ይህች ቅድስት ወደ በረሃ በገባ ጊዜ የያዘችው 3 እንጀራ ብቻ ነበር። ለ40 ዓመታት በበረሃ ስትኖር ስለ ልብስና ስለ ምግብ አልተጨነቀችም። ልብሷ ሲያልቅና የያዘችው እንጀራ ሲያልቅ እግዚአብሔር በጸጋው ጋርዷትና በበረከት መግቧት ኖራለች። አባ ዞሲማ ሲያገኛት እንዴት ኖርሽ ብሎ ሲጠይቃት በእግዚአብሔር ቃልና ረዳትነት በማለት መልሳለታለች። ትምህርቱ እንግዲህ ዋናው የሚያሳየው እዚህ ጋር ሰው ከስጋዊ ጭንቀት ወጥቶ ለመንፈሳዊ ሕይወት ሲገዛ ተፈጥሮ ራሱ ለእርሱ እንደሚገዛለት ማሳያ ነው ማለት ነው። እንግዲህ እኛ ይችን ድንበር ነው ይቺ የሰናፍጭ ታግል የምታግለዋል እምነት ለእግዚአብሔር መስጠት። ያችን እምነትን ለማግኘት መጀመሪያ በእግዚአብሔር በጾም በጸሎት በስግደት በንስሐ መመላለስ ይጠይቃል እንጂ አሁን እንደዚሁ መናፍቃን እንደሚሉት በእርግጥ እነሱ ኢየሱስና የኛ ኢየሱስ በጣም ይለያል። ኢየሱስ በማለት ጌታዊ ጌታዊ የሚሉ ሁሉ መንግሥተ ሰማያት አይገቡም እንዳለው ኢየሱስ ክርስቶስ ጌታዊ ጌታዊ የሚሉ መናፍቃን አሉ። ስለዚህ ከመናፍቃን አኗኗር ተለይተን ከርኩሰት ተለይተን ከኃጢአት ተለይተን በጽድቅ መንገድ እየተጓዝን በንስሐ ሕይወት በምክረ ካህን እየተመራን በምጽዋት በስግደት በጸሎት በአስራት በቅዱስ ቁርባን ሕይወት እየኖርን ሃይማኖታችን እንዲጨምር እግዚአብሔር እንደ ዳዊት አለማመን ይርዳው እያልን እምነት እንዲኖረን መስራት ይጠበቃል። እምነት በውስጣችን ካለን ተጠራጣሪነት ካስወገድን እግዚአብሔር የሚያስፈልገው ሁሉ ያደርግልናል። መጀመሪያ ምንድን ነው ያለው? ጽድቁን ፈልጉ ከዛ ሁሉ ሌላው ዳረጎት ሆኖ ይጨመርላችኋል። ስለዚህ ያችን የመጀመሪያ እምነት እንዲኖረን የሰናፍጭ ታክል እምነት እንዲኖረን
እግዚአብሔርን መፈለግ ይጠበቅብናል። እግዚአብሔርን መፈለግ ይጠበቅብናል። እንግዲህ ዛሬ ያዝኩት ትምህርት በዚህ እናበቃለን። እግዚአብሔር አስጀምሮ ያስጨረሰን ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀናችሁን ሊባርክልን ይቀድስልን። በሰላም አሉ።